ኢትዮጵያውያን በጅምላ ሰማዕት የሆኑት ግራዚያኒን ለመግደል ሙከራ ከተደረገ በኋላ ነበር። ከ87 ዓመታት በፊት በ3 ቀናት ውስጥ ከ30 ሺህ በላይ ኢትዮጵያውያን የፋሺስት ጣሊያን ሰለባ ሆነዋል። የካቲት 12 የኢትዮጵያውያን ያልገዛም ባይነት ጽናት የታየበት ዕለት ነበር። የካቲት 12 ሰማዕታትን ታሪክ ባጭሩ ልንገራችሁ። በ1888 አድዋ ላይ የኢትዮጵያ ሰራዊት የፋሺስት ጣሊያንን ጦር በማሸነፍ ድል ማድረጉን ተከትሎ ፋሺስት ጣሊያን የሽንፈት ካባ ተከናንባ የኢትዮጵያን ምድር ለቃ ወጣች። ነገር ግን በአድዋ ሽንፈት ቂም የያዘችው ጣሊያን ከ35 ዓመታት በኋላ ዳግም ኢትዮጵያን በመውረር ብዙ ኢትዮጵያውያንን በግፍ ገደለች። ጊዜው የዓለም መንግስታት ማህበር የተመሰረተበት ቢሆንም ኢትዮጵያ ለዚሁ ማህበር የወረራውን ተገቢ አለመሆን አስመልክቶ አቤት ብትልም አጋርነት ካሳዩ ጥቂት ሀገራት ውጪ ሰሚ አላገኘችም። ይሁንና የዓለም መንግስታት ማህበር ከተመሰረተ ከ5 ዓመታት በኋላ ጣሊያን በድጋሚ ኢትዮጵያ ላይ ጦርነት ጀመረች። በወቅቱ የኢትዮጵያ መንግስትና አርበኞች ሀገርን ላለማስደፈር ከፍተኛ ተጋድሎ አደረጉ። ንጉሠ ነገሥት ቀዳማዊ አጼ ኃይለ ሥላሴ የጣሊያንን ድርጊት አዲስ ለተቋቋመው የመንግስታት ማህበር ለማመልከት ወደ ውጭ ሀገራት ቢሄዱም ትኩረት ሊሰጣቸው ስላልቻለ ኢትዮጵያውያን የነጻነት ተጋድሏቸውን አጠናክረው ቀጠሉ። ጣሊያን በአድዋ የደረሰበትን ሽንፈት ለማካካስና ኢትዮጵያን ለመውረር ባደረገው ወረራ የተበሳጩት ኢትዮጵያውያኑ አርበኞች አብርሃ ደቦጭና ሞገስ አስጸገዶም ከ87 ዓመታት በፊት የካቲት 12 1929 ዓ.ም በኢትዮጵያ የፋሺስት ጣሊያን አስተዳደር ተወካይ የነበረውን ማርሻል ሩዶልፍ ግራዚያኒ ለመግደል ሙከራ አደረጉ። ሁለቱ ኢትዮጵያውያን አብርሃ ደቦጭና ሞገስ አስገዶም የወረወሯቸው ቦምቦች ግራዚያኒን ጨምሮ ሌሎች በስፍራው የነበሩ ሹማምንትን አቆሰሉ። በዚህም ፋሺስቶች የበቀል ሰይፋቸውን በኢትዮጵያውያን ላይ መዘዙ። በ3 ቀናት ውስጥም ከ30 ሺህ በላይ ኢትዮጵያውያንን ጨፈጨፉ። የበቀል እርምጃው በአዲስ አበባ አልፎ ደብረ ሊባኖስ ገዳም በመድረስ ቀሳውስትንና ምዕመናንን መገደላቸውንም በታሪክ ተመዝግቧል። ከዚህ ጊዜ ጀምሮ የካቲት 12 በኢትዮጵያውያን ዘንድ በየዓመቱ እየተከበረ ይገኛል። መታሰቢያቸው በአዲስ አበባ 6 ኪሎ አካባቢ በሚገኘው የካቲት 12 ሰማዕታት ሐውልት ስር ነው የሚካሄደው።